በኢትዮጵያ የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣይ 2019 ዓ.ም በጀት 2.3 ትሪሊየን ብር በላይ በማጽደቅ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወሰነ። በአማራ ክልል አዊ ዞን እንጅባራ ከተማና አካባቢዋ ላለፉት 2 እና 3 ወራት የኤሌክትሪክ ኃይል ሙሉ በሙሉ በመቋረጡ ምክንያት ከተማዋ ማህበራዊና ኢኮኖሚያዊ ቀውስ መግባቷ ተገለጸ። በኢትዮጵያ የጫት ተጠቃሚነት በከፍተኛ ሁኔታ እየጨመረ በመምጣቱ ለአእምሮ ጤና ትልቅ ስጋት መሆኑን ዶክተር እስጢፋኖስ እንዳለማው ተናገሩ። በኢትዮጵያ በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ የያዘው የተሻሻለው የጉምሩክ አዋጅ ጸደቀ። ሶማሊያዊው የዓለም ዋንጫ ዳኛ አሜሪካ እንዳይገባ ታገደ። የዓለም ዋንጫ የኛ አይደለም፣ አሜሪካ ቪዛ የከለከለቻቸው ተመልካቾች። ኢራንና እስራኤል የተኩስ አቁም ካልተጣሰ በስተቀር ጥቃት እንደማይሰነዝሩ አስታወቁ። ኢራንና አሜሪካን የምታሸማግለው የፓኪስታን የውጭ ጉዳይ ሚኒስተር ሻህባዝ ሻሪፍ ሰላም እንዲሰፍን ሁሉም ወገኖች ከማጥቃት እንዲቆጠቡ አሳሰቡ። ከኢራን ጋር የተደረገው የአጭር ጊዜ ግጭት 15 ሰዓታት ባልሞላ ጊዜ ውስጥ እስራኤልን ወደ 170 ሚሊዮን ዶላር የሚገመት ውድመትና ከ500 ሚሊዮን ዶላር በላይ ዋጋ ያስከፈለ መሆኑን አልጀዚራ ዘገበ።